ጥያቄ አለኝ። እኔ ስለ ሃይማኖት ብዙ እውቀት የለኝም፣ ግን አሁን ቅድም ባልከው ላይ ከመሐመድ እና ከኢየሱስ ክርስቶስ እናንተ ኢሳ ከምትሉት ቀድሞ ወደ ምድር የመጣው ማን ነው? ቀድሞ ወደ ምድር የመጣው ኢሳ ነው። ኢሳ በምድር ላይ እያለ ምን ምን ተአምራቶችን ሰርቷል? በአላህ ፍቃድ በርካታ ተአምራቶችን ሰርቷል። ከነዚያ መካከል ሙታንን ያስነሳ ነበር። ልክ እንዲሁም መሐመድ በምድር ላይ እያለ ምን ምን አርግቷል? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በምድር ላይ እያሉ ጨረቃን ለሁለት ከፍለዋል። እንግዲህ ምድራዊ ተአምር አይደለም፣ ሰማያዊ ተአምር ጠየቋቸው። መካ ሰዎች ምን አሉ? ሰአለ አህሉ መካ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ሚን ሽቃቂል ቀመር። የመካ ሰዎች ተሰባስበው ተአምር እንድታሳየን እንሻለን አንተ ነቢይ ከሆንክ አሏቸው። ወዲያውም ነቢ ሰለላሁ ዐለይሂ ወሰለም ጨረቃን ለሁለት ከፍለው አሳዩአቸው ይላል። በርካታ ሌላም ተአምራቶች አሏቸው። ይሄ ነው እኮስ ኢየሱስ ክርስቶስ ደግሞ በምድር ላይ ያለ ሙታንን ብዙ ነገሮችን በምድር ላይ ተአምር ሰርቷል፣ በእግዚአብሔር እንትን ብሎ ማለት ነው። ስለዚህ መሐመድ ደግሞ በምድር ላይ እያለ አሁን እኛ እንደምናውቀው በእኛ እንትን መሐመድ ምድር ላይ እያለ ምንም አይነት ነገር አልሰራም፣ ሙታንንም አላስነሳም፣ ደዌንም አልፈወሰም። ስለዚህ እኛ መሐመድን አሁን ልናምንበት ቢያንስ እስቲ መሐመድ እንዲያርግቷል መሐመድን እንከተል ብንል እንኳን ከመሐመድ በፊት ኢየሱስ ክርስቶስ መጥቶ ስለኛ ብዙ ኃጢአቶችን ማለት አስተምሮናል። ገባካ? ኃጢአት እንዴት ነው ወደ እግዚአብሔር ዘንድ መቅረብ ያለብን፣ እግዚአብሔርን እንዴት ነው መከተል ያለብን የሚለውን ነገር ኢየሱስ ክርስቶስ አስተምሮናል። እኛ አሁን የዓለም ፍጻሜ የመጨረሻው ዘመን ሲመጣ ፈራጁ ኢየሱስ ክርስቶስ ነው እንጂ መሐመድ አይደለም። ማኪ ሄሎ፣ አንድ ድረስ ጀምሪና ስለ ተአምር ጀምርሻል። አሁን ደግሞ ስለ ፍርድ እየሄድሽ ነው። ስለዚህ እኮስ ኢየሱስ ክርስቶስ የሚያደርገውን እኮ ነው እየነገርኩህ ያለሁት ከመሐመድ ጋር እያነጻጸርኩልክ ማለት ነው። እኮ እያስተማርሽን ነው ላዳምጠኔ ወይስ እያስተማርኩልህ ሳይሆን ጥያቄ ልጠይቅህ እኮ ነው። አሁን እየነገርኩት ጥያቄ ልጠይቅህ ነው። እሺ የዓለም ፍጻሜ ጊዜ በእናንተ ማን ነው መጥቶ ፍርዱን የሚሰጠው? ነቢዩ መሐመድ ምን ተአምር አደረጉ አልሽኝ? ተአምራቸውን ነገርኩሽ፣ መልሰሽ ምንም አላደረጉም አልሽኝ። ኦፍኮርስ እንደኔ አስተምሮ እኮ ነው እንደኔ ማቀው መሐመድ ምንም አላረገም። ከኢየሱስ ክርስቶስ አንጻር ስናነጻጽረው ኢየሱስ ክርስቶስ ነው በምድር ላይ ተአምራትን እንትን ያለው ማለት ነው። እሺ ቀጥል። እንደኔ አስተምሮ እያልሽ ነው። እኛን ጠይቀሽን እንደኔ አስተምሯል እንዴ? እንደኛ እሺ ቀጥል። እሺ መሐመድ ጨረቃን ለሁለት አልከኝ። ኢየሱስ ጨረቃን ከፍሏል አልከፈለም? አሳይ ነገርኩህ እኮ እኔ ፖይንቴ ልጠይቅህ የፈለግኩት ማለት ነው የዓለም ፍጻሜ ድረስ ማነው ፍርዱን ሊፈርድ የሚመጣው? እንመጣለን። ነገር ግን ኢየሱስ ጨረቃን ከፍሏል ወይ እንደ ነቢዩ መሐመድ? አሳይ ሰለላሁ ዐለይሂ ወሰለም። እኔ ነገርኩህ ስለ ጨረቃ ይሄን ያህል የእምነት እውቀት የለኝም ስለ ጨረቃ። እኔ ኢየሱስ ክርስቶስ ያደረገውን ነግሬሃለሁ። 12ቱን ሐዋርያት ቁጭ አርግቶ ያስተማረው ኢየሱስ ክርስቶስ ነው። ስንት ሐዋርያት አስተማረ ሳይሆን አሁን አንድ ነቢይ የሆነን ተአምር ሊያደርግ ይችላል። ገብቶሻል አይደለ? ሌላኛው ደግሞ ላያደርገው ይችላል። ገብቶሻል? ሙሴ ባህርን ከፍሏል አይደለ? ኢየሱስ ባህርን ከፍሏል ወይ ብለሽ አልከፈለም። ስለዚህ ሙሴ በለጠ ማለት ነው። አያራ አይደለም። ይሄ መበላለጫ ሚዛን አይደለም ተአምር። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጨረቃን ከፍለዋል። አንድ ነቢይ ታመጫለሽ መጽሐፍ ቅዱስ ላይ ጨረቃን የከፈለ ወፍ የለም። ስለዚህ ጨረቃን ከፍለዋል እና ስለዚህ በቃ ከእርሳቸው አምላክ ናቸው አያስኬድም። እንደዚህ ይህ አምላክ እሱማ ሰማይና ምድርን እኮ ፈጣሪ አንድ እግዚአብሔር እኮ ፈጥሯል እኮ ሰማይና ምድርን ምንም ሳይፈጠር በፊት እኮ። አንድ ጊዜ አዳምጪኝ። ስለዚህ ተአምር የመለክተኛነታቸው የእውነተኛነታቸው ማረጋገጫ ነው። ገብቶሻል አይደለ? እንጂ የአምላክነት ማረጋገጫ አይደለም። ኢየሱስ ክርስቶስንም ቢሆን ተአምር ሲያደርግለት የነበረው አምላኩ ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ጴጥሮስ ምን ይላል? አምላክ በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገ ይላል። ልክ በሙሴ በኩል ባህርን እንደከፈለ መቼ ሙሴ አይደለም ያቺ ብትሩ አይደለችም ባህሩን የከፈለችው አይደል? የአምላክ ኃይል ነው በዚያ ላይ የሰራው። ልክ እንዲሁ ለክርስቶስም ያን ተአምር ያደረገለት የነበረው ያ ነው። ኢየሱስ ክርስቶስ ምን አለ ለይሁዲዎች አናምን ብለው ሊወግሩት ሲሉ ስለ ማን ነው ከአምላክ የተሰጠኝን ብዙ ስራዎች ያሳያቸው፣ ስለ የትኛው ኃጢአቴ ነው የምትወግሩኝ ይላቸዋል። የአምላኩ ስራዎች እንደሆነ ይነግራቸዋል።
አሁንም ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ጨረቃን ከፈሉ የሚለውን ስናገኝ ጊዜ በራሳቸው ነው ብለን አንወስድም። ነገር ግን አምላክ በእርሳቸው በኩል ይህን ተአምር አደረገ ነው የምንለው። ዶክተር አይደል? ይህ ነው አንድ መልእክተኛን ሲልክ አምላክ አላህ ሱብሓነሁ ወተዓላ በየጊዜው ተአምራቶችን ይሰጣቸው ነበር። አብርሃምን እሳት እንዳያቃጥል ያደረገው አምላክ ነው። ወታቸው አይደል? ዮናስን ባህሩ አሳ ነባሪው እንዳይውጠው እንዳይበላውና እንዳይገላ ያደረገው አምላክ ነው። በነቢያት በኩል በርካታ ተአምር ሲያደርግ ቆይቷል። ይሄስ እና አሁን ደግሞ ወደ ፍርድ ሄደሻል። ወደ ቀጣዩ ጥያቄ መሄድ ይቻላለሽ። እሺ፣ ፍርድ ላይ የዓለም ፍጻሜ ጊዜ ማን ነው ፍርድ መጥቶ የሚፈርደው? በጣም ጥሩ። የዓለም ፍጻሜ እና ከዓለም ፍጻሜ በፊት ሁለቱ የተለያዩ ነገር ናቸው። ዓለም ከመፈጸሟ በፊት መሲሁ ይመጣል ወይ? አዎ ይመጣል። የዓለም ፍጻሜ ወይንም የትንሣኤዋ ቀን ማን ነው ከተባለ የሚፈርደው ራሱ አምላክ አላህ ሱብሓነሁ ወተዓላ ነው። ይህን ሲናገር ምን አለ? ኢነላሃ የሕኩሙ በይነኩም የውመል ቂያማ ይላል። የትንሣኤ ቀን እኔ አምላካችሁ አላህ በመካከላችሁ እፈርዳለሁ እያለ ይናገራል። በምድር ላይ እስከሆነ እዚች ምድር ላይ ከሆነ ነቢያቶችን በእርሱ ባወረደው ሕግና ስርዓት እንዲፈርዱ ስልጣንን ሰጥቷቸዋል። ለምሳሌ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አንዴ ልጨርስ እባክሽ፣ አንዴ ተረጋጊ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ወአን የሕኩም በይነሁም ቢማ አንዘለላህ ይላቸው፣ በሰዎች መካከል ፍረድ እያለ ስልጣንን ይሰጣቸዋል። ዳዊትን ምን አለው አላህ ሱብሓነሁ ወተዓላ በሱራ ሳድ ላይ ያ ዳውድ ኢና ጀዐልናከ ኸሊፈተን ፊል አርድ ፈሕኩም በይነ ናስ ይለዋል። ዳዊት ሆይ እኔ በምድር ላይ ምትኬ አድርጌሃለሁና በሰዎች መካከል ፍረድ ይለዋል። አየሽ፣ የመፍረድን ስልጣን ይሰጣቸው ነበር አላህ ለነቢያቶች። መሲሁም በሚመጣ ጊዜ በዚች ምድር ላይ የትንሣኤ ቀን አይደለም፣ በዚች ምድር ላይ መሲሁ ምን ያደርጋል? በሰዎች መካከል ያስተዳድራል፣ ይፈርዳል። እንደ ማስተዳደር ማለት ነው። ልክ ነቢያቶች ሲፈርዱ እንደነበረው። በማን ህግና ስርዓት ነው የሚፈርደው ታዲያ ከተባለ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተሰጣቸው ህግና ስርዓት ነው የሚፈርደው የሚያስተዳድረው። የእርሳቸው አንድ ተከታይ ይሆናል፣ በዚያ ይዳኛል፣ ለራሱ በዚያ ህግ ይኖራል፣ ሰዎችንም በዛ ህግ እንዲኖሩ ያደርጋል። ይሄ እኮስ ነቢዩ መሐመድ ደግሞ ከኢየሱስ ክርስቶስ በኋላ የመጣ እንትን ነው። ስለዚህ አሁን እኛ ላይክ እንዴት ነው ኢየሱስ ክርስቶስ በምድር ላይ ሲመጣ ለእያንዳንዱ ለ12ቱ ለሚያስተምራቸው ሁሉንም ነገር ነግሯል። አሁን እሺ ያ አይሆንም ብለን መሐመድን እንከተል ብንል እንዴት ነው የምንከተለው? ማለት መጀመሪያም አስተምሮ ሄዷል ኢየሱስ ክርስቶስ ሞቱን ትንሣኤ እንደሚያደርገው፣ ሞቶ እንደማይቀር፣ ድል እንደሚያደርግ፣ በሶስተኛው ቀን እንደሚነሳ ይሄ ሁሉ ነግሮ እንዴት ነው እኛ መሐመድን ልናምን ምንችለው? ምን አገናኘው ወገናችን? ያ ነብይ ነበር መሲሁ በጊዜው መናገር ያለበትን ተናግሮ ይሄዳል። ነቢያቶች ስለሆነ